ከዚህ በኋላ አዲስ ህይወት ጀምራለሁ። ከአዲስ ሰው ጋር መሆን ፈልጋለሁ ስላችሁ የነበረው ልጅ እሱ ነው። ያው እንግዲህ እናያለን። እንደ ሌላው ሰው እንደማያስደብረኝ እንደማያስከፋኝ ተስፋ አለኝ። እንዴት ነው? በምን አይነት መንገድ ተቀበልከኝ? ያኔ እንደዛ ሳለቃቅስ ምናምን ድጋሚ እንዲመስቅ መስሏል። ያው እኔ እንደዚህ እንገናኛለን ብዬ አስቤ አላውቅም። ብዙ ጊዜ አትገኝም አንቺ፣ ችግር አለብሽ። በዚህ አጋጣሚ ልናገር ብዬ ነው። እንግዲህ ከዚህ በኋላ እንድትከፊም አልፈልግም። ያው በቻልኩት አቅም ላስደስትሽ እሞክራለሁ። በቤተሰብ ስም ቃል እገባለሁ። እንድናወራ እንድንቀራረብ ምናምን እፈልጋለሁ ማለት ነው። እሱም ማወቅ ያለበትን አውቋል። መምረጥ ያለበትን ደግሞ ምርጫውን መምረጥ ይችላል ከዚህ በኋላ። እኔ ግን ዳግመኛ ያኔ እንደምታውቃት ማርታ አላዝንም፣ አልከፋም። አንተም ከጎን ያለክ በጣም ነው የማመሰግነው። በጣም ነበር የሚመክረኝ ብዙ ነገር፣ ተስፋ እንዳልቆርጥ ብዙ ነገር ነበር ሲያግዘኝ የነበረው። ያንን ጊዜ ያለፍኩት በሱ ነው እንጂ እኔ እንደዚህ ባንዴ ተስፋ ቆርጬ አቤል ምታው አይነት ሴት አልነበርኩም። ግን ደግሞ ብዙ ተስፋ ሰጥቶኛል። አመሰግናለሁ። በቤተሰብ ፊት ነው ዛሬ ማመሰግን። እስከዛሬ ነግሬክ አላውቅም። ምክሩ ያው ፍሬ አፍርቷል ማለት ነው። ያው እኔም ያለው ቪዲዮ ላይ ምናምን ከአቤል ጋር ያላችሁ ነገር አውቃለሁ። ግን ያው ጊዜ እቺ ቀን እስክትመጣ ነበር ታግሽ እየጠበቅኩሽ። ሰላም 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 የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደስ በሚል መንገድ ነው የመጣሁት። ትላንትና ሁላችሁም ኮሜንታችሁን እያነበብኩ ነበር። በውስጥ ስታወሩኝ የነበራችሁ ሰዎች አላችሁ። የእናንተን ሀሳብ በመቀበልም የራሴንም ሀሳብ ለማሳየት በመሞከር ዛሬ ወደ እናንተ መጥቻለሁ። ዛሬ ላይ ካያችሁ አዲስ ህይወት መጀመር ፈልጋለሁ፣ አዲስ ሰው ተዋውቂያለሁ ብያችሁ ነበረ። ያንን ሰው ደግሞ ሁላችሁም ለማየት ጓጉቷችኋል። ቶሎ ማስተዋወቅ አልፈለኩም ነበር፣ ግን ደግሞ አቤል አሁንም ቢሆን ከኔ ጋር መጨቃጨቁ፣ ከኔ ጋር ያልሆኑ ነገሮችን ማድረግ እንደማስቀናትም ብዙ ነገሮችን እያደረገ ስለሆነ ሪል እኔ እንደቆረጠልኝና ከአቤል ጋር ከዚህ በኋላ ምንም አይነት ግንኙነት እንደማልፈልግ ለማሳየትም ዛሬ ላይ ወደ እናንተ ለኔ ይሆነኛል ብዬ ያሰብኩትን ሰው የተዋወቅኩትን ሰው ላስተዋውቃችሁና እንድታዩትና ሁሉ ነገር በቃ ያው ፊት ለፊት መውጣት ያለበት ነገር ስለሆነ ዛሬ ላይ ጠርቼዋለሁ። እስከዛ እናንተን ሰላም ልበል፣ እናንተን ላወራ ብዬ ነው የመጣሁት። ዛሬ እየመጣ ነው። ሁላችሁም ትተዋወቁታላችሁ፣ እንደምትወዱት ተስፋ አደርጋለሁ። የሚወደድ አይነት ልጅ ነው። እኔ አሁን ይሄን ነገር እያደረኩ ያለሁት በእርግጥ እንዳልኳችሁ በዚህ ሰዓት ማስተዋወቅና በዚህ ሰዓት ይፋ ባላወጣው ደስ ይለኝ ነበር። ነገሮችን ትንሽ ባጠና ያለውን ነገር ባይ ምናምን ደስ ይለኝ ነበር። ግን ደግሞ ለሁሉም ሰው ተስፋ እንዲቆርጥ አንዳንድ ሰዎች ተስፋ እንዲቆርጡ ብዬ ነው ዛሬ ላይ እሱን ወደዚህ አምጥቼ ለእናንተ የማስተዋውቃችሁ። አቤልም ከሶሊያና ጋር ያልጨረሰው ነገር ስላለ በዛው እንዲጨርስም አንድ ድፍረት ይሆነዋል። አቤል መጨረስ ያለበት ነገር አለ። እኔን አሁን እሱ ውስጡ እያመነ ያለው አቤል እኔን እንደሚፈልገኝና እኔን እንደሚወደኝ ነው እያወራ ያለው። ያ ግን በፍጹም የማይሆን ነገር ነው፣ ውሸት ነው። አቤል እየዋሸ ነው። እኔን ማጣት ስላልፈለገ አንድ ለሱ ጥሩ የሆነችን ሴት ማጣት ስላልፈለገ ብቻ ነው አቤል ይሄን ነገር እያደረገ ያለው እንጂ አቤል እውነት ለኔ ስሜት ኖሮት እውነት እኔን ወዶኝ ከኔ ጋር ጊዜ ማሳለፍ ፈልጎ ሳይሆን በቃ ያመናት የወደዳት ልጅ ከርታዋለች፣ ዋሽታዋለች። በእርግጥ ይቅርታ አድርጎላታል። ግን ተመልሰው እንደ በፊት መሆን ስለማይችሉ ብቻ እኔ ለሱ ጥሩ ስለሆንኩኝ ማርታት ጎዳኝም የሚለው ነገር ነው። በቃ አቤል ከኔ ጋር እንዲሆንና እኔን የፈለገ የመሰለው ለዛ ነው። ይሄ ነገር ደግሞ ለኔ ህይወት በጣም ትልቅ ጉዳት ስለሆነ እኔ ደግሞ በራሴ እጅ ጉዳት ላይ መግባትና ራሴ መጉዳት አልፈልግም። ለዛ ነው ዛሬ አዲስ ህይወት ለመጀመርና እንደ ፈጣሪ ፍቃድ ከሆነ ከሱ ጋር ረጅም ለመጓዝ ነው ማስበው። ለዛም ነው ከናንተ መደበቅ ያልፈለኩት፣ ለናንተ ማስተዋወቅ የፈለኩትም ለዛ ነው። ያን ቀን ስናገር በጣም ብሶ ጠብቃችኋል። እየታለና ለምን አይመጣም ብዙ ነገር ስትሉኝ ነበር በውስጥ መስመርም። ግን ደግሞ ጊዜው ገና ነው ብዬ ነበር ያሰብኩት። አቤልም ደግሞ እዚህ ጋር ተስፋ እንዲቆርጥ ያለው ነገር ሁላችንም እንድንቋጨው እኔም ቢሆን በማይመለከተኝ ጉዳይ ከምጠራ ምን ከምል ዛሬ ላይ መቋጨት ስላለብኝ ነው ለእናንተ ማስተዋወቅ የፈለኩት። አቤልን አልጠራሁትም።
እሱ መታወቅ አይገባውም። ማየት የሚችለው ነገር ነው። እኔ እንደሱ አንቺ አጠገቦኝ እንትናን ተዋወቅና ምን ሰው ስላልሆንኩኝ አቤልን አልጠራሁትም። እሱን ብቻ ነው የጠራሁት። ለእናንተ ብቻ ነው ማስተዋወቅ የምፈልገው፣ ለውድ ቤተሰቦቼ። እናንተ ናችሁ የኔን ሀሳብ የተቀበላችሁኝ፣ ምን ያክል ማዘኔን የተረዳችሁኝ እናንተ ናችሁ። ለአቤል ብዬ መዋሸት የገባችሁ እናንተ ስለሆናችሁ ለእናንተ ነው እሱን ማስተዋወቅ የምፈልገው። ግራ ገብቶኛል። እንዴት እኔም አልነገርኩትም፣ ላስተዋውቅ ነው ብዬ አልነገርኩትም። እዚህ ቦታ ነኝ እና ብቻ ነው ያልኩት። እንደሚደነግጥና እንደሚያፍር እርግጠኛ ነኝ። ብዙም ሚዲያ ላይ እስከዚህ ነው ፊት ለፊት ሆኖ ማውራት የሚችል አይነት ሰው አይደለም። ተረዱልኝ። ብቻ በጣም ቆየ። ለምን እንደሆነ አላውቅም። ቦታውን አላወቀውም መሰለኝ። በጣም ቆየ። ልደውልለት አልደውልለት እያልኩ ነው። እናንተን ትቼ ከምደውል ብዬ ነው እየጠበቅኩት ያለሁት። ይኸው መጥቷል እሱ። አንተ አስጠበከኝ እኮ። እንዴት ነህ? ሰላም ነው? እንዴት ነህ? አለን፣ እግዚአብሔር ይመስገን፣ ሁሉ ሰላም አለው። ምንድን ነው ዛሬ ካሜራ ደቅነህ? ዛሬ አንተን ለውድ ቤተሰቦቼ ላስተዋውቅ ስለፈለኩ ነው። ቀድሜ ካሜራ ይዤ ሰላም እያልኳቸው ነበር። ቤተሰብ ውድ ቤተሰቦቼ እስኪ ሰላም በላቸው። እሺ ላውልቅና ሰላም የማርቲ ቤተሰቦች፣ ለማታውቁኝ እኔ መሳይ ይባላለሁ። የማርቲ ምርጥ ጓደኛ ነኝ። እንግዲህ ስላወቅኳችሁ ደስ ብሎኛል። ከዚህ በኋላ እንታወቃለን። ማርቲ ማለት ያው በቅርብ ጊዜ ታወቀን አሪፍ ግንኙነት ያለን ሰዎች ነን። እናንተንም ተቀራርበን ከዚህ በኋላ በደንብ እንደምንታወቅ እኔንም እንደምታውቁኝ ተስፋ አደርጋለሁ። እየነገርኳቸው ነበር ካሜራ እንደምትፈራ። ለመጀመሪያ ጊዜ ሁሉም ሰው ካሜራ ፊት ሲቀርብ በጣም ይደነግጣል። ለዛ ነው። ከዚህ በኋላ ግን እኔና እሱን ሁሌ አንድ ላይ ነው የምታዩን። እንደዚህ እየሳኩኝ እንደዚህ ደስተኛ ሆኜ ታገኙኛላችሁ። ከዚህ በኋላ አላዝንም፣ አይደብረኝም። ከጎኔ አለ። በጣም ጥሩ ልጅ ነው። እውነት ለመናገር በአጭር ጊዜ ነው ያወቅኩት ምን አይነት መልካም ልጅ እንደሆነ። ሲደብረኝ ሁሉ ነገር እማማክረው ነበረ። አሁን ደግሞ እስኪ ደፍሮ እናንተን ለመተዋወቅ ወደ እናንተ ጋር ከኔ ጋር ሆኖ ወደ እናንተ መጥቷል። አቀባበላቸው እስኪ እንዴት እንደሚሆን እናያለን። እንደሚወዱ ግን ተስፋ አደርጋለሁ። እንግዲህ እየቆየን ስንሄድ ቆየክ እኮ ብን ሰፈሩ ጠፋ። አላወኩትም እኮ ነው። እኔን ከሩቅ እኮ ማየት ትችል ነበረ። ከዚህ በኋላማ አይጠፋኝም መሰለኝ ሰፈሩ። አሁን አይጠፋም። እኔም ጥፋተኛ ነኝ። አብረን ነበር መምጣት የነበረብን። ግን እስከዛን ቤተሰቦቼን ሰላም እያልኩኝ እናንተንም ዛሬ እንደማገኝህና ለነሱ እንደማስተዋውቃቸው እየነገርኳቸው ነበር። ለዛ ነው ቀድሜክ ልመጣ የወሰንኩት። እኔንም ስትመጪ አልነገርሽኝም ቤተሰብ እንደምታስተዋውቂኝ። የሆነ ስጦታ እንጂ መጣ ነበር ለቤተሰብ ነው ለኔ ነው እንጂ ለኔ ነው ማምጣት ያለብን። እሱ አንቺማ በሰፊው ነው ብዬ ነው። ከጊዜ በኋላ በደንብ አብረን ስለምንመጣላቸው ከዚህ በኋላ ሁሉ ነገር እናሳያቸዋለን። ከዚህ በኋላ አዲስ ህይወት ጀምራለሁ። ከአዲስ ሰው ጋር መሆን ፈልጋለሁ ስላችሁ የነበረው ልጅ እሱ ነው። ያው እንግዲህ እናያለን። እንደ ሌላው ሰው እንደማያስደብረኝ እንደማያስከፋኝ ተስፋ አለኝ። እንዴት ነው? በምን አይነት መንገድ ተቀበልከኝ? ያኔ እንደዛ ሳለቃቅስ ምናምን ድጋሚ እንዲመስቅ መስሏል። ያው እኔ እንደዚህ እንገናኛለን ብዬ አስቤ አላውቅም። ብዙ ጊዜ አትገኝም አንቺ፣ ችግር አለብሽ። በዚህ አጋጣሚ ልናገር ብዬ ነው። ብዙ ጊዜ እንደዋወላለን፣ እናወራለን። ግን በቃ ሁሌ እንደተረበሽ ስሜታዊ እንደሆንሽ እንዳለቅሽ ይገባኛል። ያለሽበትም የነበርሽበትም ሁኔታ ይገባኛል። ግን ከአሁን ወዲህ እንደዚህ ካቀረብሽኝ፣ እንደዚህ ቤተሰብ ደግሞ ካስተዋወቅሽኝ ያው አሪፍ ግንኙነት ወደፊት ይኖረናል ብዬ አስባለሁ። እንግዲህ ከዚህ በኋላ እንድትከፊም አልፈልግም። ያው በቻልኩት አቅም ላስደስትሽ እሞክራለሁ። በቤተሰብ ስም ቃል እገባለሁ። እንድናወራ እንድንቀራረብ ምናምን እፈልጋለሁ ማለት ነው። ያኔ እኮ እኔ ያልጨረስኩት ህይወት ስላለኝ ነበረ። ያው ማዝንበትን መንገዶች ታውቃለህ። ቪዲዮንም ታይ ነበረ ያለውን ነገር ደግሞ በአካልም ላንተ በደንብ በስልክም አወራክ ነበር። ግን ደግሞ በማይገባኝ ልክ ተጎድቼ ስለነበረ በማልጠብቀው ሰው ለዛ ነው እንደዛ መገናኘትም ፈልገህ እኔም ቢምልህ ብዙ ነገር የማደርገው ቅድሚያ እዚህ ጋር ያለኝን ግንኙነት ልጨርስ በሚል ነበረ። ግን ደግሞ አሁን እኔ የራሴን ውሳኔ አሳውቀዋለሁ። ከኔ ጋር ግንኙነታችን አቁመናል፣ ጨርሰናል። አልነበረም ምንንም። ግን ደግሞ በቃ ያኔ እንደዛ ስከፋ የነበረው በዛ መንገድ ነበር።
እሱ እንዳይጎዳ ነበር ብዙ ነገር ሳረግ የነበረው። አሁን ላይ ግን እሱም ማወቅ ያለበትን አውቋል። መምረጥ ያለበትን ደግሞ ምርጫውን መምረጥ ይችላል ከዚህ በኋላ። እኔ ግን ዳግመኛ ያኔ እንደምታውቃት ማርታ አላዝንም፣ አልከፋም። አንተም ከጎን ያለክ በጣም ነው የማመሰግነው። በጣም ነበር የሚመክረኝ ብዙ ነገር፣ ተስፋ እንዳልቆርጥ ብዙ ነገር ነበር ሲያግዘኝ የነበረው። ያንን ጊዜ ያለፍኩት በሱ ነው እንጂ እኔ እንደዚህ ባንዴ ተስፋ ቆርጬ አቤል ምታው አይነት ሴት አልነበርኩም። ግን ደግሞ ብዙ ተስፋ ሰጥቶኛል። አመሰግናለሁ። በቤተሰብ ፊት ነው ዛሬ ማመሰግን። እስከዛሬ ነግሬክ አላውቅም። ምክሩ ያው ፍሬ አፍርቷል ማለት ነው። ያው እኔም ያለው ቪዲዮ ላይ ምናምን ከአቤል ጋር ያላችሁ ነገር አውቃለሁ። ግን ያው ጊዜ እቺ ቀን እስክትመጣ ነበር ታግሽ እየጠበቅኩሽ። ያው ብዙ እንደተጎዳሽ ፍቅር ደግሞ እንግዲህ ከአንድ ሰው ሲሆን አሪፍ አይደለም አይደል? ፍቅር ከሁለቱም ወገን ሁለቱም ሲፈላለጉ ሲዋደዱ ነው እንትን የሚሆነው። ግን ያው አንቺም በሱ ምክንያት ብዙ ተጎድተሻል፣ ብዙ ነገር ሆነሻል። አይቻለሁ ከረፈደ እሱም ይቅርታ ምናምን ሲል ነበር። አንቺ ያው እንደቆረጥሽና ከሱ ጋር ያለሽን ህይወት ለማቆም እንደወሰንሽ አይቻለሁ። እንግዲህ ከዚህ በኋላ ያው እኔ ያለው ካጠገብሽ እንደምንከባከብሽ፣ እንደማላስከፋሽ፣ እንደማላስለቅስሽ ቃል ገባለሁ። እንግዲህ ያው ፈጣሪ ያውቃል ከዚህ በኋላ ያለን ነገር። ደስ ብሎኛል። አሁን ያለንበት ያ ሁሉ ጊዜ አልፎ ያ ሁሉ እየደወልኩ ስልክ ላይ ስታለቅሽ አቤል እንደዚህ ሆኜ እንደዛ ሆኜ ስትይ በጣም ይከፋኝ ነበር። ያው በዛ ታይም ላገኘሽም በሞክር አንቺ ልትገኝ አልቻልሽም። ምክንያቱም ለዛ ሰው ስሜት ፍላጎት ስለነበረሽ ምንም ልትገኝ አልቻልሽም። ግን ጊዜ ደርሶ ከሱ ጋር ያለሽን ነገር ጨርሰሽ እዚህ አጠገብሽ ስለቆምሽ አብረን ስለቆምን በጣም ደስ ያለኝ። እንደማላስከፋሽ ቃል ገባልሽ። ወይ አንተ የምታስከፋኝ አይነት ሰውስ አይደለም። ምክንያቱም አንተ በሀዘኔ ጊዜ ነበር ከጎኔ ነበርከው። በከፋኝ ሰዓት እኔ አቤልን ሳቀው ለሙሉ ደስተኛ ነበርኩኝ። ግን ከዛ በኋላ ነው ህይወቴ በጣም የተመሰቃቀለ እየተረበሽኩ ነው የመጣሁት። አንተ ግን በማለቅስበት ሰዓት፣ በሚደብረኝ ሰዓት፣ ለሰው ትክክለኛ መልስ በማልሰጥበት ሰዓት ነበር ከጎኔ ነበርከው። ብዙ ነገር ስትመክረኝ፣ ብዙ ነገር ስታደርግልኝ ነበር። ሰው ደግሞ በደካማው ሰዓት የነበረ ሰው ነው ረጅም ሊቀጥል ሊያስብልክ የሚችለው። ስለምወደው ሰው እየነገርኩ ስለምወደው ሰው ብዬ እያለቀስኩኝ ራሱ የምትለኝ የነበረው ተረጋጊ፣ ተስፋ አትቁረጪ፣ ያለውን ነገር ይቅርታ ይጠይቅሻል፣ በእርግጠኝነት ነገሮች ይስተካከላሉ፣ ብዙ ነገር ነበር ስትለኝ የነበረው። እንደ አንድ ከጎን እንዳለ ወንድ አልነበርክም። ምክንያቱም አንዳንድ ሰው እንዴት ነው ስለ ወንድ ሲነገረው ጥሩ ልጅ አይደለም ይሄ ነገር አጥፍቷል ነው የሚለው። አንተ ግን ያን ነገር አላልከኝም። ዛሬ እንዳወራክ ያደረገኝ ካንተ ጋር ህይወት እንድጀምርም ፍላጎት የሰጠኝ ያ መንገድ ነው። አቤልን እንደ መጥፎ ሰው አላየከውም ነበር። ለአቤል ጥሩ አመለካከት ነበረክ። ግን ደግሞ ነገሮች እየተደራረቡ ሲመጣ ነው እኔም እየተጎዳው ሲመጣ ነው ነገሮችን እኔ ፊል እንዳረግ ወይም ነገሮችን እንዳስተካክል ያደረከኝ ያኔ ነው። ብቻ ቤተሰብ በሀዘን ሰዓት የነበረን ማንነትን የቀየረ ሰው ነው ዛሬ ላይ መቆሜ ምክንያቱ እሱ ነው። ብሰው ትላላችሁ እንዴት በዚህ ባጭር ጊዜ ከአቤል ጋር መለያየትን መረጥሽ ትሉኝ ነበር። ግን አጭር ጊዜ አይደለም ብዙ ጊዜ ነው ከአቤል ጋር ስንቆራረጥ የነበረው። እኔ አቤልን ገፍቼው አላውቅም፣ እሱ ነበር ሲገፋኝ የነበረው። ያ ሁላ ግን ስነግርህ ነገ ሌላ ቀን ነው፣ እንደዚህ አይነት ሴት አይደለሽም፣ ተስፋ አትቁረጪ፣ ለነገሮች ሁላ ተስተካካይ የሚለኝ ልጅ ነበር። ብቻ ምክሩ ፍሬ አፍርቶ ዛሬ ላይ ማርታ ደስተኛ ሆና ትላንትን ሰው ላይ ቂም እንዳልይዝ አድርጎ አስተካክሎኛል። ብቻ በጣም ነው የማመሰግነው። ምን ማለት እንዳለብኝ አላውቅም። ያው እንዳልሽው እኔና አንቺ ያው የታወቅንም የነበርንበት ሁኔታ በደስታ ጊዜ አልነበረም። ያንቺ በሀዘን ጊዜ የተገናኘ ሰው ከዚህ ቀጥሎ ደስታ ምናምን ነው አይደል? በሀዘን ጊዜ ነበረ፣ በደስታ ጊዜ መኖር አይከብድም። ዋናውን አልፈነዋል። ያኔ ሀዘን ላይ በነበርሽ በምታለቅሽበት ጊዜ ያው እኔ ግራ ቢገባኝ በእውነት እኔ ከሱ ጋር ላስታርቅሽ ፈልጌ ነበር እንደዛ ለማድረግ። ግን ያው በስተመጨረሻ እኔ እንድትለያዩ ምናምን ክፉ ነገር አልተመኘም። ተወጂዋለሽ፣ የምትወጂውን ሰው እንድታገኝ ሰላም እንድትሆኚ ደስታሽን ነበር እየፈለኩ የነበረው። ግን ያው ፈጣሪም አልፈቀደም። ከሱ ጋር ያለሽ ነገር ጨርሰሽ ወደዚህ መጥተሻል። ያው እኔም ከመጣሽ አይቀር ተቀብዬ ተንከባከቤ እንግዲህ ቤተሰቦቿ ምሰሙኝ ከሆናችሁ
ማርትዬን ተንከባክቤ ነው እጄ መቀጥለው እንደማላስከፋት እንደማታለቅስ ከዚህ በኋላ ካጠገቧ በሀዘኗም ጊዜ ነበርኩ። አሁን መጥቼ አይደለም እንደዚህ እየፎከርኩ ያለሁት፣ በፊትም ነበርኩ በሀዘኗ ጊዜ ከአቤል ጋር እንደዛ ስታለቅስ እንደዛ ሲያስከፋት እኔ እሱ መጥፎ እያደረኩ አይደለም። ቤተሰብ ያው ግን ወንድ ልጅ ነው፣ የሆነ ነገር ይፈጠራል፣ መፍታት ይችሉ ነበር። እሷም ብዙ ለምነዋለች ስለምትወደው ማለት ነው። ፍቅር ደግሞ እንዳልኳችሁ ከሁለቱም ወገን ሲሆን ነው አሪፍ። እንግዲህ ያው ፈጣሪ ብሎ አንድ ላይ እዚህ መተናል። እንግዲህ በጣም ደስ ላይ ማወራውን ጠፋኝ ታውቂያለሽ። ችግር የለውም እኔ አወራላለሁ በደንብ ብቻ እያለኝ ነበር። እንዳልኳችሁ ዛሬ ካሜራ ይዤ እንደምመጣ አያውቅም ነበረ። ቃል አገኘ እፈልጋለሁ ስለው በጣም ነው የደነገጠው። በአካል ለሁለተኛ ቀን ነው ስንገናኝ፣ አንድ ቀን የተገናኘ ነው። እሱንም በቃ በመከራ እንዳጋጣሚ ከቡታጀራ ስመጣ ነበር ያገኘሁት። ላወራው ፈልጌ እንዴት ነው በስልክ እንኳን ሳወራው ነገሮች በጣም ይቀለኝ ነበረ። ሳማክረው ያለውን ነገር ስነግረው ደካማነቴን አልነበረ የሚነግረኝ፣ የነገን ጥንካሬን ማለፍ እንደምችል ነበር ሲነግረኝ የነበረው። ግን ዛሬ በአካልም ለሁለተኛ ቀን የተገናኘን ነው። እንደገና ካሜራም ይዤ ስለሆነ ትንሽ ተደናግጧል። ቀጣይ ግን በሰፊው ነግሬውም ስለሚመጣ ካሜራ ይዤ ነው ከዚህ በኋላ እኔ እናንተ የምንገናኘው ካሜራ ይዤ ነው። ከዚህ በኋላ እንዳትፈራ። አሁንማ አየሁ ከዚህ በኋላ ማስፈራ ሁሌ እንደዚህ ነው። ሁሉ ነገራችንን ፊት ለፊት ነው የምናሳየው። ምንም እንደብቀው የምንሳቀቅበት ነገር ስለሌለ ግንኙነታችንን ፊት ለፊት ለቤተሰቦቻችን እያሳየን፣ አንዳንድ ሰዎችም እውነት አልመሰላቸውም ነበረ። ግንኙነት መጀመር ፈልጋለሁ፣ አዲስ ህይወት እንዲኖረኝ ፈልጋለሁ። ህይወት ሲባል ግዴታ እነሱ እንደሚያስቡት አይነት ህይወትም አይደለም። ግን ደግሞ ነገሮችን ራስን የምታስተካክልበት መንገድ አለ። ያን መንገድ እጀምራለሁ ብዬው ነበር። አቤልንም ለሶሊያናም ነግሬያት ነበር። እነሱ ግን ፍቃደኛ አይደሉም። ዋና ግን ላስተዋውቅ የምፈልገው ሰው አለ። ከዚህ ወዲያ እህቴን ሄርሜላን በአካል አተቃስም ለዛ ሄርሜላን አስተዋውቃለሁ። በጣም እምወዳት እማከብራት ለኔ የምታስብልኝ አንድ ሰው ብትኖር እሷ ናት። ሁለተኛ አንተ ኖርክ ማለት ነው። ተመስገን። ደረጃዋን አትወስድባትም። እኔም ደረጃዬን ጠብቄ ነው። ግን ደግሞ በቃ እሷን በአካል አስተዋውቃለሁ። ጥሩ ጊዜ እንደሚኖረን ተስፋ አድርጋለሁ። ነገ ወይም ከነገ ወዲያ ብቻ በቅርቡ ከሄርሜላ ጋር እንድትተዋወቁና ሁለታችሁ ማውራት አለባችሁ። በእኔም ጉዳይ ሆነ በማንም ጉዳይ ስለኔ ግንኙነት ሄርሜላ ሁሌም ማወቅ አለባት። ከጎን ያለችው እህቴ፣ እናቴ፣ ሁሉ ነገሬ ማለት ሄርሜላ ናት። ባዘንኩ ሰዓት፣ በከፋኝ ሰዓት እሷም እንደዛው ባዘነች በከፋት ሰዓት ሁለታችንን አንድ ላይ ያለ ነው። እቺን ውድ እህቴን ደግሞ ካንተ ጋር ማስተዋወቅና አብራችሁ ጊዜም እንድታሳልፉ ስለምፈልግ ሄርሚን አስተዋውቃለሁ። ሌላ በእኔ በኩል ማንንም ማስተዋወቅ ሰው የለም፣ እሷ ብቻ ናት። አረ በቂ ነው። እህት ማለት እኮ ቤተሰብ ነው። ለዚህ ክብር መብቃት ይራሱ ካንቺ ማልፎ ሁለተኛ ቀን የተገናኘነው ብለሻል። ደስ ብሎኛል። ቀጥታ ቤተሰብ መታወቅ እህት ማለት ያው ቦታም ሰጫት እሷን ነው ያለችሽ እሷ ናት አይደል? እሷን በመታወቂ ልታወቂያትም ስለሆነ በጣም ደስ ብሎኛል። ግን ጥንካሬሽን ሳላደንቅ አላልፍም በእውነት ያኔ እንደዛ ስታለቅሽ እንደዛ ስትሆኚ በቃ ያ ጊዜ ማይልፍ እንደዛ እንትን ማትረሽ ምናምን ነበር ይመስለኝ። ግን አሁን ጠንካራ ሆነሽ ቆመሽ ያለፈውን ነገር ረስተሽ እዚህ ጋር አዲስ ህይወት ለመጀመር ቆርጠሽ ስለተነሳሽ ቆራጥነትሽን ሳላደንቅ ማለፍ አልፈልግም። እንዲህ ነኝ ይልቀፍሽ ብቻ በአንተ ነው ይሄ ሁላ የሆነው። አመሰግናለሁ። አይከባም እውነት በአንተ ነው። ማንም ከሄርሜላ ውጪ በዚህ ጉዳይ ከማንም ጋር አላወራም ነበረ። እሷም ደግሞ ትንሽ ህይወቷ ሰላም ስላልነበረ ይሄን አክል ለኔም የምትመክረኝ ሰዓት አልነበረም። ግን ደግሞ በዛ ሰዓት አንተን ወደ ህይወቴ ባትመጣና አንተ ባታወራኝ፣ አንተ ነገሮችን ባታስተካክል ኖሮ ዛሬ እዚህ ደረጃ ላይ አልደርስም ነበር። እንዲህ ለመሆኔ ምክንያት እሱ ነው። ብቻ አመስግኑልኝ ቤተሰብ እና ቤተሰብ እንደምትወዱት እንደምትቀበሉልኝ ተስፋ አድርጋለሁ። የሚወደድና መከበር ያለበት ልጅ ስለሆነ በሌላ ቪዲዮ ድጋሚ እስከምንመጣ ቻው። በቃ ቤተሰብ እንሂድ።